አስጠኝ ውድ ወገኖች እህታችሁ የቲኔን ከኢቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? እንግዲህ ሰሞኑን ቆንጨብ አድርጌ የተለያዩ አይዲያዎችን ወደ እናንተ ይዤ ብቅ እላለሁ ባልኳችሁ መሰረት በግል ዩቱቤ ላይ አጫጭር ነገሮችን በኢኤምኤስ ቴሌቪዥን ደግሞ ረጃጅሞቹን ትምህርቶችን በቀጣይነት አቀርብላችኋለሁ። እንግዲህ ዛሬ ብቅ ያልኩበት አንዱ ነገር ተአማኒነት ያለውን ሰርቪስ ሌላው ሰው ወይም አሜሪካኖቹ እንደሚፈልጉት የእኛም ደግሞ የሀገራችን ሰው ይፈልጋል እና እነዛን በምን ውስጥ እናገኛቸዋለን ብለን ስንል አንዱ ቤተር ቢዝነስ ቢሮ አክሬዲትድ መሆን ለአሜሪካኖች ገና ስለ ሰርቪስ ሲነገር ቤተር ቢዝነስ ቢሮ አክሬዲትድ ነህ ይላል፣ ወይም ደግሞ ፈዱሻሪ ነው ወይ ብሎ ይጠይቃል። እነዚህ ሁለቱ ሰዎችን ወደ ሕግ ፊት ማቅረብ የሚችሉባቸው ባይሆን እንኳን ወይም ደግሞ ባለሙያውም በእነዚህ ዴዚግኔሽኖች ውስጥ ምሎ የገባበት ሲሆን ማንኛውም ሐኪም ኦይንትመንት በሰጠው ትንሽ ስለሆነ ክፍያው ዝም ብዬ ቀድጄ ልስፋው እንደማይለው ሁሉ ከአፍ የሚወጣው ነገር ስታንዳርዱን የጠበቀ የታረመ ተጠያቂነት ያለው ኃላፊነት የሚወስድ ሰው የሚሰራውን ስራ ይሰራል ማለት ነው። እንግዲህ ብዙ ወገኖቻችን የተለያየ ነገር ካለፉት ዓመታቶች ጀምሮ እንግዲህ የተለያዩ ነገሮች አንዴ ስኩተር ግዛ ይባላል፣ አንዴ ላይፍ ኢንሹራንስ ግዛ ይባላል፣ አንዴ ክሪፕቶ ግዛ ይባላል፣ የተለያዩ ነገሮች እና እያንዳንዱን ነገር ሱቅ በደረቴ በሆነበት ሁኔታ ከተለያየ ቦታ በየለቅሶ ቤቱ፣ በየድግስ ቤቱ፣ በየሙሉ የሚተዋወቁ ሰዎች በዝና ዶክተር፣ ኢንጂነር፣ አርቲስት፣ አክቲቪስት፣ ቄስ፣ የተለያዩ ነገሮች ፓስተር ነው፣ እንደገና ጸበል አዟሪ ነው ምናምን ብዙ የምትሏቸው ነገሮች አሉ። እነዚህ ሁሉ ግን እናንተና ቤተሰቦቻችሁ ከሚፈልጓቸው ነገሮች ውጭ ናቸው። ስለዚህ እነዛን ያላካተተ ግን ፍላጎታችሁ ላይ ብቻ ያተኮረ ሲሆን አንድ ኢንተርቪው አድርጎ መቅጠርን ይለምዳል። ይሄ መረዳጃ ድርጅት አይደለም። የትኛውም ቦታ ላይ አንድ ሰው ቢዝነስ ከፍቶ ቁጭ አለ ሲባል እርዱት፣ አግዙት ተብሎ እርዳታ ሳይሆን አገልግሎቶቹን በገባንበት ኢንዱስትሪ ውስጥ ስታንዳርዱን ጠብቆ ሰውን የማይጎዳ ነገር ይሰራል ወይስ ትሰራለች የሚለውን ነገር ባይሆንስ ደግሞ ስታንዳርዱን ባይጠይቅ በሕግ ልጠይቀው የምችለው ሰው ነው ወይ የሚለውን ነገር ለማካተት ቤተር ቢዝነስ ቢሮ ወይም ደግሞ የፈዱሻሪ ፋውንዴሽኑ የሚያወጣው ነው። ስለዚህ እነዚህን ነገሮች ስናይ ብቸኛዋ ሰርቲፋይድ ፋይናንሻል ፈዱሻሪ በፊክስድ ፕሮዳክቶች ሳይድ በሆንም እንኳን በቫሪያብሉ ሳይድ ደግሞ ፈዱሻሪ የሆኑ ሰዎች አሉ። ልክ በሪል ስቴቱ ሪልተር ተብሎ ፈዱሻሪ ተብሎ የሚጠራ እንደሆነ ማለት ነው። ኤጀንት እና ሪልተር ልዩነት አለው እና የምትጠቀሙባቸውን ሰርቪሶች ልዩነቱን በምታውቁበት ጊዜ ፒስ ኦፍ ማይንድም አብሮት ነው የሚመጣው እንጂ በየቦታው ሱቅ በደረቴ ሆነው ግን የተለያዩ ኢንዱስትሪዎችን እየጠሩ ሰዎች በሚያገለግሉበት ጊዜ የሚያመጣው አደጋ እጅግ በጣም መጠነ ሰፊ ነው። ቢሮችን የሚያስተናግደው ብዙ ሰው እንዲሆኝ ቸርች ውስጥ ተጎድቼ እንዲሆኑ ቄስ፣ ፓስተር፣ ዲያቆን ጎዳኝ ይላሉ፣ ወይም ደግሞ ጓደኞች ጎዱኝ ይላሉ፣ ካዝኔ ጎዳኝ ይላል፣ ወይም ደግሞ እማምናቸው ሰዎች ጎዱኝ ይላሉ። የተለያየ ነገር በዝና እርስ በርሱ እየተጎዳዳ ይሄዳል። ግን ያ ሁሉ ተጠቃሚዎች ኢንተርቪው አድርገው መቅጠር ስላልቻሉ በማመናቸው የሚሰበሩበት ኮሚኒቲ የሆነበት ምክንያቱ የሰርቪስ ልዩነቶችን ባለማወቅ ስለሆነ ሁልጊዜ ፈዱሻሪ ሰርቪስ ሰጪ ሲሆን ከሳችሁ ወደ ሕግ ልትወስዱት የምትችሉት ቤተር ቢዝነስ ቢሮ አክሬዲት ሲሆን ዳኛ ያለበት ቦታ መሆኑን እንድትረዱ ነው። ስለዚህ በፋውንዴሽኑ በኩል ካሉት 26 ሰዎች ለምሳሌ በቨርጂኒያ በመላው አሜሪካም በዛ ታይትል ፈዱሻሪ ሆኖ ግን ሎኬሽን የቨርጂኒያ መሆኑን የሚያሳይ ነው። እንግዲህ አሁን ይሄ የምታዩትና እነዚህ ሰዎች ወደ 26 ሰው የሚሆናል እዚህ ቨርጂኒያ ውስጥ። በመላው አሜሪካ ስታዩ በፋውንዴሽን ውስጥ ገብታችሁ አንዳንድ ሰው ሰርቲፋይድ ነኝ በዚህ ይላል እና የትኛው ቦርድ ውስጥ ነው ብላችሁ ስጠይቁ ግን የለም። ሰርቲፋይድ ብሎ የሚለው የራሱ ወገን በራሱ ስም አንድ አበሻ ለሌላው አበሻ የሚሰጠውን በወርድ ዶኪመንት የተሰራ ያሸበረቀ በአበባ ሰርቲፋይድ ብሎ ይጠሩታል፣ ሰርተፊኬቱን ማለት ነው። ያንን ተቀብሎ ግን ስራውን ያውቀዋሉ ሲባል ኖ ስራውን አያውቀውም። ስማግለር ሆኖ እንዲያገለግል ግን ገንዘብን አሳይቶ ልክ ጨው እያላሱ እንደሚጋብዙት የሚፈልጉት ሊታረድ የታሰበ እንስሳ አይነት ነገር ነው እና ይሄ ትንሽ ስታንዳርድ ሊኖረን ይገባል። እንደ ዜጋ ወደ ታች እየወረድን ስለሆነ ስታንዳርዱን ጠብቀን ራሳችን ጥሩ ነገር አድርገን ኮሚኒቲያችንንም የምናስጠራና የምናስከብር እንድንሆን አደራ ለማለት ያህልና ሰዎች ኢንተርቪው አድርገው የሚጠቅማቸውን ወይም ከጉዳት የሚጠበቁበትን የሰርቪስ አይነት የሚመርጡት እነዚህ ሁለት ነገሮች በአሜሪካኑ የተለመደ ነው። ፈዱሻሪ ነው ወይ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ካምፓኒው የሚለው ነው እና እናንተም ይሄንን ብትገለገሉበት የሚመጡት ብዙ እርስ በርስ የተጎዳዳው ሰው በተለያዩ ማህበራዊ ግንኙነት
ያ ሁሉ ቁጥሩ እየቀነሰ ይመጣል ጉዳቱ። ሰዎች ደግሞ ከሚያለቅሱ ይልቅ የሚስቁ ሰዎችን ማየት እንጀምራለን ማለት ነው። እና ራሳችሁን ጠብቁ ለማለት ያህል ነው። ልዩነቶችን ለማሳየት እንደዚሁ አጠር አጠር ያለ ቪዲዮ እየሰራን ብቅ እላለሁ። ታችሁ የትኔን ከኢቲ ፋይናንሻል። በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብዝቶ ይስጣችሁ። መልካም ጊዜ ይሆንላችሁ። በያላችሁበት ደህና ሁኑ።